አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ቲክቫ ኢትዮጵያ ቤተሰቦች በሰዓት የመረጃ ጊዜ ከምናስደምጣቸው አበይት ጉዳዮች መካከል ቦምቡ ውድ ማዕድን መስሏቸው በድንጋይ ሲቀጠቅጡት ፈንድቶ የሰው ሕይወት ማጥፋቱን የዳውሮ ዞን ፖሊስ አዛዥ ለቲክቫ ኢትዮጵያ ተናገሩ። በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ የያዘውና አዲስ የተሻሻለው የጉምሩክ አዋጅ ጸደቀም። አዲሱ የወንጀል ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ረቂቁን መጠቀም ላይ ጥንቃቄ እንዲኖር ፍትህ ሚኒስቴር አሳሰበም። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፓሪዜ በተሰኙ ቦታዎች ትናንትናና ዛሬ ታጣቂዎች በፈጸሙት ጥቃት ሾፌርን ጨምሮ 3 ሰዎች መገደላቸውንና 2 መቁሰላቸውን ከብቶችን መዘረፋቸውን የአይን እማኝ ነዋሪዎች ለቲክቫ ኢትዮጵያ ተናገሩ። ብሔራዊ ባንክ ለኤምባሲዎች፣ ዓለም አቀፍ ድርጅቶችና ለውጭ ኢንቨስተሮች ነዳጅ በፍራንኮ ቫሉታ እንዲያስገቡ ፈቃድ መስጠቱን ተናገረም። ውድ ቤተሰቦቻችን በሰዓት ጥንቅራችን እነዚህን ጉዳዮች በዝርዝር እንመለከታለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ቦምቡ ውድ ማዕድን መስሏቸው በድንጋይ ሲቀጠቅጡት ፈንድቶ የሰው ሕይወት ማጥፋቱን የዳውሮ ዞን ፖሊስ አዛዥ ለቲክቫ ኢትዮጵያ ተናገሩ። በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን ከጪ ወረዳ ሾጋ ባሌ ቀበሌ ልዩ ስሙ አምባንኡስ በተባለ አካባቢ በደረሰ የቦምብ ፍንዳታ የአንድ ታዳጊ ሕይወት ሲያልፍ ሌላኛው ላይ የዞኑ ፖሊስ አስታውቋል። የዳውሮ ዞን ፖሊስ አዛዥ ኢንስፔክተር ብርሃኑ ባይከዳኝ ለቲክቫ ኢትዮጵያ እንደገለጹት እድሜያቸው 15 እና 18 የሆኑ 2 የእህትማማች ልጆች ዝግና ከተባለ ወንዝ ዳርቻ ወድቆ የተገኘ F1 የተሰኘ የዛገ የእጅ ቦምብ ያገኛሉ። ታዳጊዎቹ ታዲያ ቦምቡ ውድ ማዕድን መስሏቸው በድንጋይ ለመቀጥቀጥ የሞከሩ ቢሆንም ስለመሸባቸው ወደ ቤት ይዘውት እንደገቡ የዞኑ ፖሊስ አዛዥ ገልጸዋል። በማግስቱም ቤተሰቦቻቸው ወደ ቤተ ክርስቲያን በሄዱበት ወቅት ታዳጊዎቹ ቤት ውስጥ ቦምቡን በድንጋይ ለመቀጥቀጥ በድጋሚ ሲሞክሩ ፈንድቷል። በዚህ ምክንያት ዘካሪያስ አጥናፉ የተባለ የ15 ዓመት ታዳጊ ሕይወቱ ወዲያው ሲያልፍ በ18 ዓመቱ ወጣት አክልሎ አርጋው ላይ ደግሞ ከባድ ጉዳት መድረሱን ኢንስፔክተር ብርሃኑ ለቲክቫ ኢትዮጵያ አስረድተዋል። ጉዳቱ የደረሰበት የ18 ዓመቱ ወጣት ወደ ሕክምና ተቋም ተወስዶ ክትትል እየተደረገበት ሲሆን ከቦምቡ ጋር በተያያዘም ፖሊስ ተጨማሪ ምርመራ እንደሚያደርግም ተናግረዋል። በኮንትሮባንድ ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ያዘውና የተሻሻለው የጉምሩክ አዋጅ ጸደቀም። የህዝብ ተወካዮች ምክር ቤት ባካሄደው 24ኛ መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ መርምሮ በሁለት ተቃውሞና በአብላጫ ድምፅ አጽድቆታል። አዋጅ ቁጥር 1425/2018 ሆኖ በጸደቀው በዚህ የጉምሩክ አዋጅ ላይ በኮንትሮባንድ ጭነት ምክንያት ተሽከርካሪዎች እንዲወረሱ ይደነግጋል። የምክር ቤት አባላቱ በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወሰድ ስለሚያስችለው ድንጋጌ ጥያቄና ሐሳብም አንስተዋል። ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባም ብለዋል። ሆኖም ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለህግ ተገዢ የሆነ ሾፌር መቅጠር እንዲሁም ለሚደርሰው ጉዳት ወይንም ህገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበትም ተጠቁሟል። ከዚህ የተሽከርካሪ መውረስ ድንጋጌ በተጨማሪ አዲሱ የተሻሻለው አዋጅ የኮንትሮባንድ ንግድን ለመከላከል ጉልህ ሚና እንዳለው አሰራሩ ከዓለም አቀፍ ስምምነቶች ጋር እንደሚጣጣምና ፍትሐዊነት የሚያሰፍን ኢንቨስትመንትንና ማኑፋክቸሪንግን የሚያበረታታ በነባሩ አዋጅ የነበሩ አተገባበር ችግሮችንና አስመጪዎች አቤቱታ ሲያቀርቡበት የነበሩባቸውን የአሰራር መሰናክሎች የሚቀርፍ መሆኑን በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ ተናግረዋል። በሌላ ተመሳሳይ ዜና አዲሱ የወንጀል ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ረቂቁን መጠቀም ላይ ጥንቃቄ እንዲደረግ ፍትህ ሚኒስቴር አሳስቧል። የፍትህ ሚኒስቴር አዲሱ የወንጀል ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ በይፋ ስራ ላይ እስኪውል ድረስ በረቂቅ ደረጃ ያሉ ሰነዶችን ለተለያዩ ሙያዊ አገልግሎቶችና ስልጠናዎች ከመጠቀም እንዲቆጠቡ አሳስቧል። ሚኒስትሩ ባወጣው መግለጫ እንዳስታወቀው የህዝብ ተወካዮች ምክር ቤት ላለፉት 64 ዓመታት ሲያገለግል የነበረውን የወንጀል ስነ ስርዓት ህግ በመተካት አዲሱን የወንጀል ስነ ስርዓትና የማስረጃ ህግ አዋጅ ቁጥር 1410/2018 መጋቢት 24 2018 ማጽደቁን አስታውሷል። በአሁኑ ወቅት ህጉን ሙሉ በሙሉ ወደ ተግባር ለማስገባት የሚያስችሉ የመጨረሻ የቃላት ማስተካከያና የህግ እርማት ስራዎችን ወይንም የኤዲቶሪያል ስራዎች በህዝብ ተወካዮች ምክር ቤትና በፍትህ ሚኒስቴር አማካኝነት በከፍተኛ ጥንቃቄና ፍጥነት እየተከናወኑ ይገኛሉም ብሏል። ይሁን እንጂ ህጉ በይፋ ሳይታወጅና ሳይሰራጭ በተለያዩ አካላት ዘንድ በረቂቅ ደረጃ ያሉ ሰነዶችን ለተለያዩ ሙያዊ ተግባራት ለህግና ለፍትህ አገልግሎቶችና ለስልጠናዎች ጥቅም ላይ እየዋሉ መሆኑን መታዘቡን ሚኒስትሩ አስታውቋል። ይህ የመጨረሻው የህግ እርማት ስራ ያልተጠናቀቀበትን ሰነድ መጠቀም በአፈጻጸም ላይ የቃላትና የአንቀጾች አለመጣጣምን በመፍጠር
በፍትህ ስርዓቱ ላይ መደናገር ሊፈጥር እንደሚችልም ሚኒስትሩ አስጠንቅቋል። በመሆኑም ህጉ በይፋ በነጋሪት ጋዜጣ ላይ ታትሞ እስኪወጣ ድረስ እንዲህ አይነት አጠቃቀሞች ላይ ጥንቃቄ እንዲደረግም አሳስቧል። የህግ እርማት ስራው ተጠናቆ ህጉ በነጋሪት ጋዜጣ ታትሞ ለህዝብ ተደራሽ ሲሆን በሚኒስትሩ ድረ ገጽና በማህበራዊ ሚዲያ አማራጮች ወዲያውኑ በይፋ እንደሚለቀቅም ተገልጿል። እስከዚያው ድረስ ግን ሁሉም ባለድርሻ አካላትና የህግ ባለሙያዎች በትዕግስት እንዲጠባበቁና አስፈላጊውን ትብብር እንዲያደርጉም ሚኒስትሩ ጥሪ አቅርበዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አየር ማረፊያና ፓርዘይት በተሰኙ ቦታዎች ትላንትናና ዛሬ ታጣቂዎች ባደረሱት ጥቃት ሾፌርን ጨምሮ 3 ሰዎች መገደላቸውንና 2 መቁሰላቸውን፣ ከብቶች መዘረፋቸውን የአይን እማኝ ነዋሪዎች ለቲክቫ ኢትዮጵያ ተናግረዋል። ጉዳዩን የተከታተሉት አንድ የዞኑ ነዋሪ ለቲክቫ ኢትዮጵያ በሰጡት ቃል ረዳትና ሾፌሩ ሁለቱም ተገለዋል፣ አንድ ሾፌርና አንድ ረዳት ቆስለው ሕክምና ላይ ናቸው ብለዋል። ጥቃቱ የደረሰው ሰኞ ሰኔ 1 ታጣቂዎቹ ሎቤድ ላይ በከፈቱት ተኩስ መሆኑንም ገልጸዋል። ነዋሪው የድባጤ ወረዳ የሎቤድ ሾፌርና ረዳቱ ሲገደሉ ሎቤድ የጫነው አሽከርካሪና እስካቫተር ኦፕሬተርና ረዳቱ ደግሞ በከባዱ ቆስለው በድባጤ ጤና ጣቢያ በሕክምና ላይ ይገኛሉ ሲሉ አክለዋል። ጥቃቱን ያደረሱት የጉሙዝ ታጣቂዎች መሆናቸውንም አስረድተዋል። አካባቢው በየሰፈሩ ላይ ታጣቂዎች አሉ፣ መንገዱ እንዲዘጋ፣ ሰላምን ማወቅ፣ ምንም አይነት እንቅስቃሴ እንዳይኖር ነው የሚፈልጉት ብለዋል። ሌሎች ነዋሪዎች ታጣቂዎቹ ትላንት ባደረሱት ጥቃት ሞትና የአካል ጉዳት መድረሱን በመግለጽ መፍትሄ እየተጠባበቁ ቢሆንም ከየቦታው የሚወጡ መረጃዎች ጥቃቱ መፈጸሙን ያስረዳሉ። ሌላኛው ቃላቸውን የሰጡት የድባጤ ወረዳ ነዋሪ በትላንትናው የታጣቂዎች ጥቃት ኦፕሬተሩና ረዳቱ ተገለዋል፣ አንድ ሾፌር ቆስሏል ሲሉ ያላቸውን መረጃ ለቲክቫ ኢትዮጵያ አስረድተዋል። ከድባጤ ወደ ቻግኒ እየተጓዙ እንደነበርም አስረድተዋል። በተያያዘ መረጃ የጉሙዝ ታጣቂዎች ዛሬ ደግሞ አንድ ሰው ገለው 7 ከብቶችን ዘርፈው ሄደዋል። ዛሬም አንድ ሰው ተገለዋል ሲሉ ሁለቱም መረጃ አቀባዮች በድጋሚ ተናግረዋል። ድባጤ ፖሪዜት ቀበሌ ሟቹ ከብት በመጠበቅ ላይ ያለ በጥይት መገደሉን ማስረድተዋል። እንዲሁም በዞኑ ያለውን የጸጥታ ችግር ያስረዱት አንድ ነዋሪ በሰጡት አስተያየት በተለይም መተከል ላይ የሰዎች ግድያ በዝቷል፣ ታመው የሞቱት ትንሽ ናቸው፣ ከሁሉ የሚበዛው በታጣቂዎች የተገደሉ ናቸው ብለው ለምንድነው መብት የሌለው ሲሉም ጠይቀዋል። እኛም ነገ ተረኞች ነን፣ ወረፋችንን እየጠበቅን ነው እንጂ ስትዘግቡ እውነት የሚሰማ አካል የለም ወይስ ተዋቸው ይሙቱ ነው የምንባለው ሲሉ ጥያቄ አክለዋል። በጣም ነው ግራ የገባን ሲሉም አማረዋል። ቲክቫ ኢትዮጵያም የአካባቢውን አመራሮች ለማነጋገር ያደረገው ጥረት ስልክ ባለማንሳታቸው አልተሳካም። በዞኑ ባለፈው ወር ታጣቂዎች ተሳፋሪዎች ላይ ባደረሱት ጥቃት ከ30 ሰዎች በላይ ሲገደሉ ከ50 ሰዎች በላይ መቁሰላቸውን መዘገባችን አይዘነጋም። ብሔራዊ ባንክ ለኤምባሲዎች፣ ዓለም አቀፍ ድርጅቶችና ለውጭ ኢንቨስተሮች ነዳጅ በፍራንኮ ቫሉታ እንዲያስገቡ ፈቃድ መስጠቱ ተነገረ። የኢትዮጵያ ብሔራዊ ባንክ የፍራንኮ ቫሉታ አጠቃቀምን ስርዓት ለማስያዝ ባወጣው አዲስ መመሪያ ቁጥር FVD/01/2026 የዲፕሎማቲክ ማህበረሰቡና የውጭ ኢንቨስተሮች ለራሳቸው አገልግሎት የሚሆን ነዳጅን በፍራንኮ ቫሉታ እንዲያስገቡ ፈቅዷል። እንደ መመሪያው ድንጋጌ በኢትዮጵያ የሚገኙ የዲፕሎማቲክና ቆንጽላ ሚስዮኖች፣ የዓለም አቀፍ ድርጅቶች እንዲሁም የውጭ ቀጥታ ኢንቨስተሮች ለስራቸው የሚያስፈልጋቸውን ነዳጅ ከውጭ ሀገር የባንክ ስርዓት የውጭ ምንዛሬ ሳይጠይቁ በራሳቸው የውጭ ምንዛሬ ምንጭ ወደ ሀገር ውስጥ ማስገባት ይችላሉ። ይሁን እንጂ ይህን ፈቃድ የሚሰጠው ነዳጁ ለንግድ ዓላማ ሳይሆን ለተቋማቱ ለገዛ ራሳቸው ፍጆታ ወይንም ኦን ኮንሳምፕሽን ብቻ እንዲውል ሲሆን አፈጻጸሙም ቁጥጥር እንደሚደረግበት ተመላክቷል። ነዳጁ በፍራንኮ ቫሉታ ለማስገባት የሚከተሉት ቅድመ ሁኔታዎች መሟላት እንዳለባቸውም መመሪያው ያዛል። ከሚመለከተው የመንግስት መስሪያ ቤት የሚሰጥ የድጋፍ ደብዳቤ መቅረብ አለበት። የሚገባውን የነዳጅ መጠን በሚመለከተው የመንግስት መስሪያ ቤት ተገምግሞ በሚሰጠው ፈቃድ መሰረት የሚወሰን ይሆናል። አጠቃላይ ሂደቱም ባንክ አዲስ በዘረጋው FE-MOS በተባለ የዲጂታል ቁጥጥር ስርዓት ውስጥ የሚመዘገብና ክትትል የሚደረግበት ይሆናል። ብሔራዊ ባንክ ይህንን መመሪያ ከግንቦት 21 2018 ዓ.ም ጀምሮ በይፋ ተግባር ላይ እንዲውል ማድረጉም ይታወሳል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሳቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታ